ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ከፓውስ ኤርድሮፕ ክሌሚንግ ፕሮሰስ ጋር በተገናኘ የተወሰኑ ማብራሪያዎች ስላስፈለጉ በዚህ ቪዲዮ ተመልሰን መተናል። እንደሚታወቀው የፓውስ ኤርድሮፕ በማርች 11 ክሌሚንግ ይጀምራል ማለቱ ይታወቃል። ታዲያ ይህንን ተከትሎ ፓውስን ሊስት የሚያደርጉ ኤክስቼንጆች ከወዲሁ የዲፖዚት አድሬስ እያመጡ ይገኛሉ። ታዲያ ከሁሉም ኤክስቼንጆች በቅድሚያ የቢትጌት ኤክስቼንጅ የፓውስ ቶክንን ዲፖዚት አድሬስ በራሱ ኤክስቼንጅ ላይ ይፋ ማድረጉ ይታወቃል። ነገር ግን አብዛኞቻችሁ ስለ ቢትጌት ኤክስቼንጅ የምታውቁት ጉዳይ ነው። ብዙውን ጊዜ ቶክኖች ሊስት በሚደረጉበት ወቅት በተለያየ ኤክስቼንጅ ሊስት ይደረጋሉ። ታዲያ ሊስት ከሚደረጉባቸው ኤክስቼንጆች ውስጥ አንዱ የቢትጌት ኤክስቼንጅ ነው የሚሆነው። ነገር ግን የቢትጌት ኤክስቼንጅ አንድን ቶክን ሊስት በሚያደርግበት ወቅት ከሌላ ኤክስቼንጅ ጋር ሲነጻጸር የዋጋ ልዩነት እንዳለው አብዛኞቻችሁ አስተውላችኋል ብዬ አስባለሁ። ከዶክስ ኤርድሮፕ ጀምሮ የተለያዩ ኤርድሮፖችን ሊስት ሲያደርግ ቆይቷል። ነገር ግን ከሌሎች ኤክስቼንጆች አንጻር ሲታይ የሊስቲንግ ፕራይሱ ላይ እጅግ በጣም ከፍተኛ የሆነ ልዩነት አለ። ስለዚህ ሌላ ኤክስቼንጆች ይፋ እስኪደረጉ ድረስ ቀድማችሁ ወደ ቢትጌት ዲፖዚት ማድረግ ባትችሉ የተሻለ ነው ብዬ አስባለሁ። ምናልባት የቢትጌት ኤክስቼንጅ ብቻ ያላችሁ ሰዎች ቢትጌት ላይ የእናንተን ፓውስ ቶከን ዲፖዚት ማድረግ ትችላላችሁ ማለት ነው፣ ወይንም ወደ ቢትጌት መላክ ትችላላችሁ ማለት ነው። ወደ ቢትጌት ለመላክ በቅድሚያ ወደ ቢትጌት ኤክስቼንጅ ውስጥ ነው የምንገባው። አሁን የቢትጌት ኤክስቼንጅ ላይ ነው ያለሁት። በመቀጠል እዚች ጋር አድ ፈንድ የምትለውን እነካታለን። አድ ፈንድ የምትለውን ከነካናት በኋላ እዚህ ጋር ዲፖዚት ክሪፕቶ ሚል አለ። ዲፖዚት ክሪፕቶ ሚለውን አንድ ጊዜ እነካለን። እሱን ከነካም በኋላ እንደተለመደው ፓውስ ብለን ሰርች ማድረግ ነው። እንደምታዩት ፓውስ ብዬ ስጽፍ እዚህ ጋር ፓውስ መጥቶልኛል። ስለዚህ እሱን ክሊክ አደርገዋለሁ። እንደምታዩት ኔትወርኩ ሶላና ነው። ስለዚህ የፓውስን የዲፖዚት አድሬስ እዚህ ጋር ማግኘት ትችላላችሁ ማለት ነው። እንደምታዩት ምንም አይነት ሜሞ አይጠይቅም። ዲፖዚት አድሬሱን ኮፒ አድርጎ ብቻ መውሰድ ነው። ስለዚህ ይሄንን ዲፖዚት አድሬስ ከዚች ጋር ጠርዟ ላይ በመንካት ኮፒ ማድረግ እንችላለን ማለት ነው። ሌላ የተለየ ነገር የለውም። ታዲያ ስለ ኤክስቼንጆች እያወራው ነበረ። የፓውስ ኤርድሮፕ ቶክኑን ሊስት የሚያደርግባቸውን ኤክስቼንጆች ከባለፈው ሳምንት ጀምሮ እያስታወቀ ይገኛል። ታዲያ የፓውስ ኤርድሮፕን ሊስት ያደርጋሉ ተብለው ከተዘረዘሩ ኤክስቼንጆች ውስጥ ቀደምት የሆነው የባይቢት ኤክስቼንጅ ነው። ባይቢት ኤክስቼንጅ እዚህ ካሉት ኤክስቼንጆች ውስጥ የተሻለ ነው። ከሁሉም ግን ፈርቀዳጅ የሚባለው ባይናንስ ነው። ባይናንስ ሊስቲንግ ይኖራል የሚል መረጃ ስላለ ክሌሚንግ ቢጀመር ራሱ ፈጥናችሁ ወደ ትናንሽ ኤክስቼንጆች መላክ ባትችሉ የተሻለ ነው ብዬ አስባለሁ። ብዙውን ጊዜ አሪፍ የሆኑ ኤርድሮፖች ሊስት በሚደረጉበት ወቅት ላውንች ፑልም የሚኖርበት ታይም አለ። ከላውንች ፑልም በተጨማሪ ሪዋርዶች የሚኖሩበት ታይም አለ። በዶክስ ኤርድሮፕ ላይ የተሳተፋችሁ ሰዎች የዶክስ ኤርድሮፕን ወደ ባይናንስ የላኩ ሰዎች በጊዜው $20 ወርዝ የሚያደርግ ፍሪ ዶክስ ማግኘት ችለዋል ማለት ነው። ዲፖዚት ያደረጉት ወይንም ወደ ባይናንስ የላኩት ቶክን ትንሽም ሆነ ብዙ ባይናንስ ዲፖዚት ማድረግ እንደተጀመረ በቅድሚያ ወደ ባይናንስ መላክ ለቻሉ ሰዎች $20 ወርዝ የሚያደርግ ቦነስ መሰጠቱ ይታወሳል። ስለዚህ ይህንን ከግንዛቤ በማስገባት ከወዲሁ ትናንሽ ኤክስቼንጆች ላይ መላክ ባትችሉ የተሻለ ነው ብዬ አስባለሁ። ምናልባት ነገ ወይንም ከነገ ወዲያ ባለው ክሌሚንግ ሊጀመር ይችላል። ስለዚህ የሚመጡ ኤክስቼንጆችን በደንብ አድርጋችሁ በማጤን ዲፖዚት አድሬሳችሁን ማስገባት ብትችሉና የእናንተን ቶከን ክሌም ማድረግ ብትችሉ የተሻለ ነው ብዬ አስባለሁ። እንደምታውቁት የፓውስ ኤርድሮፕ ፕሪማርኬት ባይቢት እና ጌታዮ ላይ እየተሸጠ ይገኛል። ስለዚህ ባይቢት እና ጌታዮ ከወዲሁ የፓውስን ኤርድሮፕ ሊስት የሚያደርጉ የመጀመሪያ ኤክስቼንጆች እንደሆኑ ማወቅ ችለናል። ታዲያ በዛሬው ዕለት ደግሞ የኦኬክስ ኤክስቼንጅም የፓውስ ቶክንን ሊስት እንደሚያደርግ የፓውስ ኮሚኒቲ በትዊተር ገጹ ገልጿል። ስለ ባይናንስ እስካሁን እየተወራ ያለ ነገር የለም። ባይናንስ ኤክስቼንጅ ከዚህ በፊት እንደሚታወቀው የትኛውንም አይነት ቶክን ሊስት ሲያደርግ ቶክኑ ሊስት ሊደረግ ጥቂት ቀናት ሲቀሩት ነው ሊስት እንደሚያደርግ የሚያሳውቀው። ስለዚህ ባይናንስ ሊስቲንግ ሊኖር ስለሚችል ፈጥናችሁ ወደ ኤክስቼንጆች መላክ ባትችሉ ባትጣደፉ የተሻለ ነው ብዬ አስባለሁ። እንደሚታወቀው ኤክስቼንጆች ከ3 ያነሰ ቀን አይሰጡም። ስለዚህ 3 ቀን እጅግ በጣም ነገሮችን ለማጤን በቂ ስለሆነ ረጋ ብላችሁ የእናንተን አማራጭ ማየት ብትችሉ የተሻለ ነው ብዬ አስባለሁ።
ከፓውስ ኤርድሮፕ ጋር በተገናኘ ለጊዜው ያዝንላችሁ መረጃ ይሄ ነው። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። የዛሬውን በዚህ አበቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።